ዶንት ሊሚት ዩርሰልፍ ራስን አትገድብ። ተግባርህ በጉዳዩ ላይ ባለህ እምነት ይወሰናል። ውጤትህን ደግሞ ተግባርህ ይወስነዋል። መጀመሪያ ግን ማመን አለብህ ማለት ነው። ቲዎዶር ሩዝቬልት እንደሚለው እንደምታደርገው ካመንክ ግማሽ መንገድ ተጉዘሃል ማለት ነው። የአይቻልም አጥር ያለው ውጭ ሳይሆን በአእምሮ ውስጥ ነው። ሄነሪ ፎርድ በአጽንኦት እንደተናገረው አይቻልም ብለህ ካሰብክም ይቻላል ብለህ ካሰብክም ትክክል ነህ። whether you think you cannot or you think you can, you are right። ሰው አይቻልም ብሎ ቀድሞ የአእምሮን በር በአይቻልም አስተሳሰብ ከዘጋ የማይቻልበትን ምክንያት በርካታ ማረጋገጫ አእምሮ ያቀርብለታል። ታላቁ የማራቶን ንጉስ ሻለቃ ኃይሌ ገብረስላሴ ባንዱ እንደተናገረው ይቻላል ብሎ ላመነ የማይቻል ነገር የለም። አንተነትን አሳንሰህ አታስቀምጥ። ገደብ የለሽ ፍላጎት ቢኖርህም ገደብ የለሽ አቅምም አለህ። የሚገባህ ትልቅ ነገር እንደሆነ ይሰማህ። ወደታች ከሚጎትቱ አትችልም አይነት ሳቢዎች ስትወጣ ህይወትህ በእጅጉ ይለወጣል። አእምሮህን አትመነው። ይህን አትደፍረውም። ከአቅም በላይ ነው። በጭራሽ እንዳታስበው። አቅምህን እወቅ። ዝም ብለህ አትንጠራራ ሊልህ ይችላል። እንዳሰመው ነገሮች ሁሉ እንደጠበቅካቸው ከባድ ላይሆኑ እንደሚችሉ ይሰማህ። የምፈልገውን ነገር የማድረግ ሙሉ አቅም አለኝ ብለህ መልስለት። የምፈልገውን ነገር የማድረግ ሙሉ አቅም አለኝ ብለህ መልስለት። ያ ማለት ግን ነገሮች አልጋ ባልጋ ይሆናሉ ማለት እንዳልሆነ ተረዳ። መደረግ ግን ይችላሉ። ማግኘት ግን ይቻላል። የምትፈልገው መሆን ግን ትችላለህ።